ይህ የምስራቅ ሚዲያ የትንታኔ ዝግጅታችን ነው። የትንታኔ ዝግጅታችን የሀገር ውስጥና የውጭ ትንታኔዎችንም ያካተተ ነው። ዛሬ ደግሞ በውጭ ትንታኔ ወደ እናንተ ልናደርስ የወደድነውን ዘገባችንን ልናደርሳችሁ ወደድን። አብራችሁን ቆዩ። የዛሬው የትንታኔ ዝግጅታችን ደግሞ ትኩረቱን የሚያደርገው በሩሲያ ዩክሬንና አሜሪካ መካከል የተደረገውን የሶስትዮሽ የሰላም ድርድር ውጤትና ወቅታዊ የጦርነት ሁኔታዎችን በዝርዝር የሚተነትን የሚያስቃኝ ይሆናል። የዘገባው ዋና ዋና ነጥቦች ደግሞ የሚከተሉት ናቸው። በቅርቡ በተባበሩት አረብ ኤሚሬትስ የተካሄደው ሁለተኛው ዙር የሶስትዮሽ ድርድር ምንም እንኳን ጦርነቱን ለማስቆም የሚያስችል ትልቅ ስምምነት ባይደረስበትም በሁለቱ ሀገራት መካከል የጦር እስረኞች እንዲለዋወጡም አስችሏል። ሩሲያ 157 ወታደሮችንና 3 ሲቪሎችን ስትረከብ ዩክሬን ደግሞ 150 ወታደሮችንና 7 ሲቪሎችንም አስለቅቃለች። ድርድሩን የመሩት የአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍና የፕሬዝዳንት ዶናልድ ትራምፕ አማች የሆኑት ጃሬድ ኩሽነር ናቸው። አሜሪካና ሩሲያ ከ2022 ጀምሮ ተቋርጦ የነበረውን ቀጥተኛ ወታደራዊ ግንኙነት ለመጀመርም ተስማምተዋል። ሩሲያ የአውሮፓ ሀገራት በድርድሩ ሂደት ጣልቃ ለመግባት ሙከራ አድርገዋል ስትልም ወቅሳለች። ጦርነቱ ከተጀመረ ወዲህ ዩክሬን 55,000 ወታደሮች መገደላቸውን ስታምን፣ አንዳንድ ጥናቶች ደግሞ የሁለቱም ወገን የሟቾች ቁጥር እስከ 2 ሚሊዮን ሊደርስ እንደሚችልም ይጠቁማሉ። ሩሲያ 1.2 ሚሊዮን፣ ዩክሬን 600,000 ገዳማ። ሩሲያ በአንድ ሌሊት 183 ድሮኖችንና 2 ባለስቲክ ሚሳይሎችን ወደ ዩክሬን መተኮሷም ተገልጿል። በሩሲያ ጦር ውስጥ ቁልፍ ሰው የሆኑት ሌተናል ጀነራል ቭላዲሚር አሌክሲዮቭ በሞስኮ ውስጥ በጥይት ተደብድበው ሆስፒታል መግባታቸው ተዘግቧል። ጀነራሉ በድርድር ሂደቶች ላይ ትልቅ ሚና የነበራቸው በመሆኑ ይህ ጥቃት የሰላም ሂደቱን ሊያደናቅፍ እንደሚችልም ተሰግቷል። ድርድሩ በሚቀጥሉት ሳምንታት በአሜሪካ ውስጥ ሊካሄድ እንደሚችልም ምንጮች ያሳያሉ። ይሁን እንጂ በግዛት ጥያቄዎች በተለይ ደግሞ በዶኔትስክ ክልል ላይ በሁለቱ ወገኖች መካከል ያለው ልዩነት አሁንም እንደቀጠለ ነው። ጦርነቱን ለማስቆም የሚደረገው ጥረት ዛሬም ፍቱን መፍትሄ እንደ ሰማይ ርቆበታልም ተብሏል። ጦርነቱ ዛሬም 4 ዓመት ሊደፍን ጥቂት ቀናቶችም ነው የቀሩት። ለመጀመሪያ ጊዜ በሩሲያ ዩክሬንና አሜሪካ መካከል የተደረገው የሶስትዮሽ ድርድር ሁለተኛው ምዕራፍ ላይ መጠነኛ መደነቃቀፍ ገጥሞትም ነበር። ባለፈው ረቡዕና ሐሙስ በተባበሩት አረብ ኤሚሬትስ ቢደረግም እዚህ ግባ የሚባል ውጤት አልተገኘበትም። በአደራዳሪው አሜሪካና በሩሲያ መካከል ጦርነቱ ከተጀመረበት የካቲት 2022 ጀምሮ ተቋርጦ የነበረውን ቀጥተኛ ወታደራዊ ግንኙነት ለመጀመርም ስምምነት ላይ ተደርሷል። ይህ ግንኙነት ለዓለም ሰላምና መረጋጋት አስፈላጊ እንደሆነም ተገልጿል። ምንም እንኳን የሰላም ስምምነት ባይደረስም በሁለቱ ወገኖች መካከል ከፍተኛ የእስረኞች ልውውጥም ተካሂዷል። 157 የሩሲያ ወታደሮችና 3 ሲቪሎች ወታደሮቹ በቤላሩስ በኩል አልፈው ለሕክምና ወደ ሩሲያም ገብተዋል። 150 የዩክሬን ወታደሮችና 7 ሲቪሎች ከእነዚህ ውስጥ ደግሞ 18ቱ በሩሲያ ሕገወጥ ፍርድ ቤት ተፈርዶባቸው የነበሩ እንደሆነም ተገልጿል። የአሜሪካው ልዩ መልእክተኛ ስቲቭ ዊትኮፍና የዶናልድ ትራምፕ አማች የሆኑት ጃሬድ ኩሽነር ድርድሩን መርተዋል። ዘገባው የተለያዩ ተቋማትን መረጃ በመጥቀስም የሚከተሉትን ቁጥሮችም አቅርቧል። ባለፈው ዓመት የዩክሬን ሲቪሎች ሞት ከቀድሞው ዓመት ጋር ሲነጻጸር በ31% ጨምሯል። ጦርነቱ ከተጀመረ ወዲህ 15,000 ገዳማ ሲቪሎች ተገድለዋል፣ 40,000 ቆስለዋል። የወታደሮች ሞት እንደ ፕሬዝዳንት ዘለንስኪ ገለጻ ማለት ነው ከየካቲት 2022 ወዲህ 55,000 የዩክሬን ወታደሮችም ተገድለዋል ተብሏል። የወታደሮች ሞት እንደ ስትራቴጂክ ጥናት ማዕከል ገለጻም እስካሁን በድምሩ ወደ 2 ሚሊዮን የሚጠጉ ወታደሮች ሳይሞቱ አልቀሩም ይላል። ከነዚህ ውስጥም 1.2 ሚሊዮን ሩሲያውያን ሲሆኑ 600 ገዳማ የሚደርሱት ደግሞ ዩክሬናውያን ናቸውም ይላል። የሩሲያ የአየር ጥቃትን ስንመለከት ሩሲያ በአንድ ሌሊት 2 የባለስቲክ ሚሳይሎችንና 183 ድሮኖችን ተኩሳለች። ዩክሬን 156ቱን መትቼ ጥያለሁ ብላለች። በኪየቭ የኤሌክትሪክ አቅርቦት ላይ የደረሰውን ጉዳት ለመጠገን ቢያንስ 2 ወራት ሊፈጅ እንደሚችልም ተገልጿል። ፖላንድ ለዩክሬን የጋዝ አቅርቦት ልትጨምርም ነው። እንዲሁም የጦር መሳሪያ ልውውጥ እያደረጉ ነው። ዩክሬን የፖላንድ ሚሳይሎችን፣ ፖላንድ ደግሞ የዩክሬን ድሮኖችንም ትቀበላለች። በሩሲያ ጦር ውስጥ ከፍተኛ ባለስልጣናት የሆኑት ሌተናል ጀነራል ቭላዲሚር አሌክሲዮቭ በሞስኮ ዳርቻ በሚገኝ መኖሪያ ህንፃ ውስጥም በተደጋጋሚ በጥይት ተመትተው
ሆስፒታልም ገብተዋል። ጀነራሉ በሩሲያና ዩክሬን ድርድር ላይ ትልቅ ሚና የነበራቸው ሲሆን ጥቃቱን ማን እንደፈጸመው አልታወቀም። ጥቃቱ በዩክሬን የተፈጸመ መሆኑ ከተረጋገጠ አሁን እየተደረገ ያለውን የሰላም ድርድር ሊያደናቅፍ ይችላል የሚል ስጋትም አለ። የቀጣይ እርምጃዎች ምን ሊሆኑ ይችላሉ የሚለውን ስንመለከት ደግሞ የሶስተኛው ዙር ድርድር በአሜሪካ ውስጥ ሊካሄድ እንደሚችል ፍንጮችም አሉ። ዩክሬን የዶኔትስክን ክልል 1/5 ለሩሲያ አሳልፋ እንድትሰጥ የቀረበውን ጥያቄም አሁንም አልተቀበለችም። የቀረበው ዘገባ እንደ መቋጫ ያስቀመጣቸው ወሳኝ ነጥቦችም የሰላም ሂደቱ በምን አይነት አስቸጋሪ ሁኔታ ላይ እንደሚገኝና የወደፊት ዕጣ ፈንታው ምን ሊሆን እንደሚችል የሚያመላክቱ ናቸው። ለዘገባው ማጠቃለያ የሚሆኑ መቋጫ መረጃዎች ደግሞ የሚከተሉት ናቸው። የመጀመሪያው የግዛት ጥያቄ የድርድሩ ትልቁ ጋሬጣ ሆኗል። የሰላም ድርድሩ ውጤት እንዳያመጣ ያገደው ዋናው ነጥብ የክልል ይገባኛል ጥያቄ ነው። ሩሲያ ዩክሬን የዶኔትስክን ክልል 1/5 20% ያህሉን ማለት ነው ለቃ እንድትሰጥ እየጠየቀች ሲሆን የዜሌንስኪ አስተዳደር ደግሞ ይህንን ጥያቄ በፍጹም አንቀበለውም በሚል በጽኑ ውድቅ ማድረጉን ድርድሩን እያጓተተው ይገኛል። ሁለተኛው ምክንያት የሶስተኛው ዙር ድርድር እድል ምንም እንኳ ሁለተኛው ዙር ድርድር በግዛት ጉዳይ ላይ ስምምነት ባያመጣም የዩክሬን ዋና ተደራዳሪ ሩስተም ኡመሮቭ እንደገለጹት የሶስትዮሽ ድርድሩ በሚቀጥሉት ሳምንታት ይቀጥላል። ሶስተኛው ዙር ድርድር ደግሞ በአሜሪካ ውስጥ ሊካሄድ እንደሚችል ከፍተኛ ፍንጭም ተሰጥቷል ይላል። የመጨረሻውና ሶስተኛው የመቋጫ መረጃ እንደሚያመለክተው ደግሞ ወታደራዊ ውጥረትና የሰላም ተስፋን መቃረን ነው። በዲፕሎማሲው ረድፍም ገንቢ ውይይቶች እየተደረጉ ነው ቢባልም በምድር ላይ ያለው እውነታ ግን ተቃራኒ ነው። ሩሲያ የአየር ጥቃቷን አጠናክራ ቀጥላለች። የቁልፉ ጀነራል አሌክሲዮቭ መተኮስ በሩሲያ በኩል የቁጣ እርምጃዎችን ሊቀሰቅስና ድርድሩን ሊያደናቅፍ እንደሚችልም ተሰግቷል። የሁለቱ ወገኖች የሰው ኃይል እልቂት እስከ 2 ሚሊዮን የሚጠጋ ሟች ሁለቱንም ወገኖች ወደ ድርድር ጠረጴዛው እንዲመጡ ያስገደደ ትልቅ ምክንያት መሆኑ ደግሞ ተጠቅሷል። ዓለም አቀፍ ትንታኔውን ስናጠናክር አሶሺየትድ ፕሬስ፣ አልጀዚራና ዋሽንግተን ፖስት ናቸው። ለማጠቃለያ አሁንም ያለው ሂደት ጦርነቱን ሙሉ በሙሉ ለማቆም ገና ብዙ የቀረው ቢሆንም የጦር እስረኞች ልውውጥ መደረጉና በአሜሪካና ሩሲያ መካከል ወታደራዊ ግንኙነት መጀመሩ እንደ ትልቅ የበረዶ መቅለጥም ተወስዷል።